እንድፈሪ የጨረቃ ፋሚሊ እኮ ነው ያዝኩት። 100% እናሳ እንዳፈሪ እሺ። ወደፊት 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 እናሳ። በጣም ይቅርታ። ችግር የለውም። እንዴት ናችሁ? አለሽ ያለው እግዚአብሔር ይመስገን ደህና ነኝ። እሺ ሬዲ ነሽ? እንጀምር። ሬዲ ነኝ ጋይስ። ሰምታችኋላ። ማጂክ ሚስት አንጠቀምም፣ ግላብ አንጠቀምም። የመጀመሪያው ደብል እና ትሪፕል ምናምን የማይመጣልን ከሆነ አቋርጠን እንደገና ነው የምንጀምረው። ስለዚህ ያላችሁን አቅም የምትጠቀሙት ደብል እና ትሪፕል ላይ ነው ማለት ነው። እንጀምር። አንድ ጌም ነው፣ ዋን ጌም ነው። ያላችሁን አቅም በሙሉ ተጠቀሙ። ደብል ሲመጣ ምናምን ትሪፕል ሲመጣ ያላችሁን አቅም ተጠቀሙት። ልንገባ ነው። ሌትስ ጎ። ጀምረናል ጋይስ፣ ጀምረናል። ታፕ መጀመሪያ ላይ ምንም አይነት ጊፍት እንዳትሰጡ እሺ ማሮች። መጀመሪያ ላይ ምንም አይነት ከባድ ጊፍት እንዳትሰጡ። ሌትስ ጎ ኤቭሪባዲ ታብ። እሺ ታፕ አድርጉ ጋይስ፣ ኤቭሪባዲ ታብ አድርጉ። ታቡን ብቻ በጌታ ስም ሂዱበት ጋይስ። ፈርስት ጊፍት ትሪፕል ነው። አሁን እንጠቀመው ጋይስ። ኪዳነ ምሕረት የኔ አባት ሂዱበት ጋይስ፣ ሂዱበት። ዩዘርጌ የኔና ሂዱበት። ቦነስ ሲመጣ ይኸኛው ሲከፍት ቦነስ ያላችሁ የምትሞክሩት እዚህ ላይ ነው፣ ሁላችሁም ማለት ነው። ቦነስ ሲመጣልን እሺ አቅማችንን ሁሉ እንጠቀማለን። ቦነስ ሲመጣልን ሁላችንም አቅማችንን እንጠቀማለን። እሺ ክፈቲ ደግሞ ሰከን ተረጋጉ። እሺ ይክፈትሽ ነው ከፍቷል። እኔ ጋር አይቻልም። ተረጋጉ። አሁን ደብል ነው። አሁን አድርጉት። አሁን ላስት ነው ጋይስ። አሁን ተጠቀሙት። ሂዱበት ጋይስ። ደብል ነው። ደብሉ እንዳያመልጠን። ደብሉን እንጠቀመው። ላስት ነው ጋይስ። ደብሉን እንጠቀመው። ሂዱበት። ደብል ነው ጋይስ። ደብል ነው። ደብሉን እንጠቀመው። እንሂድበት ጋይስ። ደብሉ እንዳያመልጠን። ላስት ነው ጋይስ። እንጠቀመው። አንዘናጋ። ይሄንን ደብል እንጠቀመው። ደብል ነው። ደብሉን ተጠቀሙት ጋይስ። ደብሉን ተጠቀሙት ጋይስ። ኔትወርክ ነው ምንድነው እያሳየኝ አይደለም። አመፀኛዋ የኔና ቴንክ ዩ ምን እያሳየኝ አይደለም። ኔትወርክን አላውቅም። ዜናዬ የኔ እናት አሁን እያሳየኝ ነው። የስ እስካሁን እያሳየኝ አልነበረም ጋይስ፣ ለዛ ነው። አለም ቴንክ ዩ አሚና የኔ እናት ኤደን ቴንክ ዩ
እያሳየኝ አይደለም። ኔትወርክ ነው መሰለኝ። ጋይስ ምን እየተካሄደ ነው? ሰዓታችን ታይማችን እያለቀ ነው ጋይስ። ምንም እያሳየኝ አይደለም። ወይኔ ውዶችዬ እግዚአብሔርን ምርጥ ጌም ነበረ እናቴን ያሳየኛል። የኔ ናት አሪፍ ጌም ነበረ። አመሰግናለሁ። መልካም ቆይታ። እሺ እናቴ እንገናኛለን። እልክልሻለሁ። እሺ ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? እንግዲህ ሁላችንም በጉጉት ስንጠብቀው የነበረው የሀይሚና የግምጃ የቀጠሮ ጌም በትናንትናው ማታ ዕለት ተጠናቋል ማለት ነው። እጅግ በጣም ደስ የሚል ከታብታብ ጀምሮ እስከ 40 ሚሊዮን በላይ ታብታብ ነው። የመጨረሻ ሰው ከ35 ሺህ ህዝብ በላይ ሲከታተላት ነበረ። እንግዲህ ጌም ነው። አንዱ መሸነፍ ስላለበት በጣም እየተፎካከሩ ነበረ። እንደውም በመጀመሪያ ግምጃዬ እየመራች ነበረ። ነገር ግን ሀይሚ ደግሞ እጅግ በጣም ጨዋነቷ፣ ስርዓቷ፣ ለሰው ያላት ስነ ስርዓት አሁን እንዳላት አይደለችም። አሁን ሀይሚ ባላት እንትን ላይ ማንኛውኑ ነገር ማድረግ የምትችላል። ግን እንደዛ ወቁኝ ወቁኝ በቃ ከኔ በላይ ብልቅጥ ብልቅጥ አትልም። ይህ ስርዓቷ ሰው እንዲወዳት አድርጓታል። እና ያው ሀይሚዬን ሽፉንፉን አድርገው ደስታዋን እስከ መጨረሻው አሳይተዋታል። እጅግ በጣም የሚገርም ነበረ። ያው ጌም እስከሆነ ድረስ አንድ ሰው መሸነፍ አለበት፣ ግድ ነው። ግምጃ እየተሸንፋለች፣ ሀይሚዬ አሸንፋለች ማለት ነው። በዛ አጋጣሚ እጅግ በጣም ብዙ ሰው ነው የተሳተፈው። ግን በጣም ለየት ያለብኝ መመስገን ያለበት የደነቀኝ ጊፍት የፍጹም ነው። ፍጹም ከኢትዮጵያ ውስጥ ካሉ እንግዲህ ከሀገር ውጭ ያሉ ጊፍተሮች እነ ሰላምና እነ ይዞር በጣም የጨረቃ ፋሚሊ በጠቅላላ የተሳተፈበት ጌም ነው። በጣም ብዙ ሰው ነው ጊፍት የሰጠው። በጣም ማለት ነው። ይህ የለም ከአንበሳ እና ከዩኒቨርሳል በስተቀር የለም ሌላ ግፍት እኔ ሲሰጡ አላየሁም። ግን ለየት ያለብኝ የጓደኝነትን ጥግ ያሳየው ፍጹም ነው። ፍጹም 10 አንበሳ ነው የወረደው። ጎበዝ፣ የሚገርም ነው። 10 አንበሳ ማለት በኢትዮጵያ ከግማሽ ሚሊየን ብር በላይ ነው። ይህን ያህል አውጥቶ ለሀይሚ የወንድምነት ጥግን ማሳየት በጣም 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 የሚገርም ነው። በነገራችን ያው በዩቱብ ያገኘዋል አብረው ቪዲዮ ስለሚሰሩ ያው ከሚለቃቸው እያንዳንዱ ቪዲዮ ላይ ከአንድ ቪዲዮ ላይ 50 ሺህ 60 ሺህ ያገኛል። እና ያው ከዩቱብ ላይ ትመልስለታለች አብረው እየመጡ እየሰሩ ግን ቢሆንም በቃ የጓደኝነትን ጓደኛ ባለው ጊዜ ሳይሆን የሆነ ነገር ሲያስፈልገውም ከጎን ሆኖ ደስታውን ማሳየት ይህ ነው። እንደ ፍጹም አይነት 10 አንበሳ ኧረ ጎበዝ ስቀልል እንዳይመስላችሁ ማርያምን በጣም ገርሞኛል። ማለት ኢትዮጵያ ውስጥ ካሉ እነ ሀይሚን ከሚያውቋቸው ጆን ዳንኤልም ሰጥቷል፣ ብላክም ሰጥቷል፣ ሌሎችም ሰጥተዋል። ከሀገር ውጭ ያሉት የጨረቃ ፋሚሊ በሙሉ ተሳትፈዋል። ዩኒቨርሳል እና አንበሳን የወረደው ግን ከነዛ ሁሉ ውስጥ ለየት ያለብኝ ፍጹም ነው። የምትደነቅ የጓደኝነትን ጥግ እያሳየበት ነበረ። ሀይሚዬ ደግሞ ይገባሻል የኔ ወርቅ፣ አንቺ ሁሉ በቃ የምትለይነሽ፣ ስነ ስርዓትሽ፣ ጨዋነትሽ፣ ለሰው ያለሽ ክብር በቃ እንዴት ሆነሽ እዚህ እንደደረሰሽ የምናቅ እናቃለን። የማታውቁ እሷ የምትችዋት ምን የምትሏት በቃ እንደፈለጋት ቡልቅቅቅ ብትለው ራሱ አሁን ያምርባታል። ምንም ብትሆን መብቷ ነው። ግን እንደዛ አልሆነችም። የተነሳችበትን አልረሳችም። የመጣችበትን አልረሳችም።
ምን አይነት ላይፍ እንዳሳለፈች አልረሳችም። ይህ ነገሯ ደግሞ በብዙ ሰው ዘንድ እንድትወደድ አድርጓታልና የጨረቃ ፋሚሊ ደግሞ እንግዲህ ክብብ አድርጎ ደስታዋን እስከ መጨረሻው ድረስ አሳይቷታል። እንግዲህ ትናንትና ማታ ያላችሁ አላችሁ፣ የሌላችሁ እንግዲህ ልትኖሩ አለቅም። ከ35 ሺህ ህዝብ በላይ ሲከታተላት ነበረ። በመጨረሻ በጣም ደስ ብሏታል። እንደዚህም ይቻላሉ ብላ እሷ ራሱ እስከምትደነቅ ድረስ። በእርግጥ ግምጃዬም በጣም ተፎካካሪ ነበረች። ጊፍተሮቿ በጣም ኃይለኛ ጊፍተሮች ነበሩ። ግን ያው አሁን እንደምታዩት ነው ሀገራችን ላይ በተለያየ በእርዳታ ላይ እየተሳተፉ አሉ። ምናለ እንጂ እንደ በፊቱ ቢሆን በስማም ሀይሚን ላታሸንፍ ትችል ነበር። ግን ቢሆንም ግምጃዬም ተፎካክራታለች። አንድ ሰው ማሸነፍ ስላለበት ሀይሚ ያሸንፋለች። እንኳን ደስ ያለች ግምጃዬም፣ እንኳን ደስ ያለች። በዛ አጋጣሚ ማሸነፍ ያለ ነው። የተጫወታችሁት ጌም ነው። እናንተ ሁለታችሁ ቆንጆ ሆነ ያው ዶላር አፍሳቸዋል። ምንም አይደለም። ግን እዚጋ መበሻሸቅ ምናምን የለም። በተለይ የጨረቃ ፋሚሊና የግምጃዬ ቤተሰብ የሆናችሁ አሸነፈች ተሸነፈች ምናምን እናንተ ልትሰዳደቡ ልትበሻሸቁ ትችላላችሁ። እነሱ ግን ቆንጆ የሆነ ጣፋጭ ዶላርን ነው ያገኙት። ይገባቸዋል፣ ደግሞ ማግኘትም አለባቸው ነው ምለው። እንግዲህ ይመቻችሁ።